አውደ ጥበብ ሰላም ጤና ይስጥልን። ይህ አውደ ጥበብ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን አጠር ያለ ስነ ጽሑፍ ይዘንላችሁ ቀርበናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። የነፍስና የስጋ ቡጢ። ጊዜያችን ካለፈ እንዳይቆጨን ኋላ እንዝፈን እንጹም እንብላ እንስጥ እንቀማ እየተባባሉ ነፍስና ስጋዬ በፈቃድ ተጣሉ። የሚያስታርቃቸው ሽማግሌ ጠፍቶ ደግሞ ላይስማሙ ጠባቸው ጎርንቶ በ60 ዙር ቡጢ ደግሞም በ80 እጅግም ቢበዛ 120 ቆርጠው ሊያፋለሙ ተፈላለጉና ወደ ሜዳ ገብተው ባንድ ላይ ቆሙና ለደጋፊያቸው ንግግር ሲያደርጉ ስጋ ብቻ ነበር የሚታይ በወጉ። ከመድረኩ ቆሞ ሲፎክር ሲያገሳ ሲሮጥ ሲንደረደር ሲቀመጥ ሲነሳ ማን እንደሱ ጀግና ማን እንደሱ አንበሳ። ነፍስ ግን በፍርሃት እንደሌለች ሆና ደጋፊዎቿንም እጅግ አሳዝና ትታይ ነበረ ገጥታ ኮስምና። ዳኛው ፊሽካ ነፍተው ሲጀመር ያጣጣ ስጋ ተንደርድሮ ሊያቀምሳት ሲቃጣ ነፍስ አሳለፈችው አቅጣጫ ለውጣ። ስጋ በደመ ነፍስ ፎክሮ ሲመጣ ቁጭ ብድግ ብላ ሮጣ ተሯሩጣ ልትዘል ስትሞክር በስተኋላ ዞሮ ሰንጎ ያዘና የነፍስን ጉሮሮ ሲያጣድፋት ጊዜ በርግጫ በጡጫ ሰማይ ደፋባት ደረሰች ልትወጣ። በስተሃያኛው ዙር አጣች መግቢያ መውጣ። የነፍስ ደጋፊዎች ሲያዝኑ ሲሳቀቁ ዳኛው ስጋን ገፍተው ነፍስን አላቀቁ። ጉሮሮ በማነቅ ፋውል በመስራቱ ስጋን ተቆጥተው መከሩ ዘበቱ። መላቅጥ ቢያሳጣት የስጋ ጨዋታ እንደማያዋጣት መዝና ገምታ በግርግር መሃል ባገኘችው ፋታ ነፍስ ሾልካ ጠፋች ፉክክሩን ትታ። አሸናፊነቱ ጀግንነቱ ታውቆ አስጨንቆ ይዞ ሳያስቀራት አንቆ ትታው እንደሄደች ስጋ ይሄን አውቆ ያለቅስ ጀመረ ተዝለፍልፎ ወድቆ። አይን ጥርሱ ገጦ አረፋውን ደፍቆ በሐዘን በለቅሶ ራሱ ፈረሰ። አመድ ነሰነሰ በአመድ ተለወሰ። እንዲያ ሲደነፋ ሲዝል የነበረ ከመድረኩ መሃል ስጋ ወድቆ ቀረ። ምንጭ ሃይማኖተ አበው ዘቀደምት። ውድ የመርሃ ግብራችን ተከታታዮች በሙሉ የዛሬው ፕሮግራማችን ይህንን ይመስል ነበር። አጭርና አስተማሪ ነው ብለን ያዘጋጀንላችሁ መርሃ ግብር በዚህ ያበቃል። ለሚቀጥሉት መርሃ ግብሮች እንዳያመልጧችሁ ሁልጊዜም እንደምንለው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ቸር ሰንብቱ። አውደ